ካንተ እኮ የቀረበ ዘመድ የላትም። ለአንተ ለወንድሟ ለእናቷ ልጅ እንኳን ካልነገረች ምን ይባላል? ለዚህ ቤት ለሰውየውም ለሁሉም ዋጋ ከፍለሽ መጨረሻሽ መጣል የምትለው ነገር ግን ለአንተ ራሱ ትርጉም ሰጥቷል። የፍቅር ጓደኛ መያዝ ይኖርብሃል። የፍቅር ጓደኛ? እንዴት ነው አባዬ? የቤቱን ጉዳይ እንዴት ነው ፈረምክላት? ቆይ ሰው ለማስመሰል እንኳን 2 ቀን አይታገስም? በሷ ቤታውን ቤት አግኝታለች። የሆነ ጅል ነገር ነች። ቆይ ጭንቅላት ሲደፈለካ ማገናዘቢያም አይኖር። ሰው እንዴት ማንም መኖሪያ ቤቱን አሳልፎ ይሰጣል? ሆዳም ሰው ፍቅር አያውቅም የሚል ነበር የአንድ ጓደኛ አባት። አሁን ቆየት ብላ ነው ሄደችው። ስትፈልግ ለምን ገደል አትሄድም? እቺ ልጅ እኮ ብቻዋን ነገሮችን ልጨራርስ ጉድ ልታደርገን እኮ ነው ያሰበችው። ታውቃለህ አባዬ፣ የእሷ እንዳልሆነ እያወቅኩኝ የምበሽቀው ነገር ለምን እንደሆነ ግራ እየገባኝ። እሱማ እኮ የምትሰራው ነገር ቀላል አይደለም። ብችል ገላናለች እኮ። እኛም እኮ ያዛርልን ሰርተንላታል። ምንም አላረግም። ይሄ ጅማሮ ነው። ለእኔ ቅጣቴ ይሄ አይደለም። እንዴ ልትሰቅላት ነው እንዴ? እኔ እንደዛ የማድረግ ጭካኔ የለኝም። ግን ደግሞ እኔ እንደዛ ከመሆን ምርጫ ቢቀርብልኝ ስቅላቴን ነበር የምመርጠው። እሺ ታዲያ ምን አስበህ ነው? ትክክለኛ ፍትህ ለእኔ እንደተቃጠልኩኝ ስትቃጠል፣ እንደበሸኩኝ ስትበሽቅ ማየት ነው። ያ እንዴት ይሆናል? እንደዚሁ ቤት አገኘው ብላ እንዳሰበችው ሞኝ ባላገኘው ብላ ደግሞ ስታስብ አንተ ከሷ የተሻልክ ሆነ ሞኝነቷን ታጎለዋለህ። እስቲ እናያለን። እንዴት ዋልክ ካሊ? ዳኒ እንዴት ዋልክ? ቲናን እስካሁን ላገኛት አልቻልኩም። በጣም ነው የሚገርመው። ካንተ እኮ የቀረበ ዘመድ የላትም። ለአንተ ለወንድሟ ለእናቷ ልጅ እንኳን ካልነገረች ምን ይባላል? ምኑን? የሚሄድበት ቦታ ምናምን አለ ስትል ነበር። ኧረ ክፍለ ሀገር ምናምን ሰውን አይቀርም። የምርህን ነው? ቆየት ነው ምናምን ብላ አልጠየካትም እንዴ? ማወቅ ቢኖርብኝ የምትነግረኝ አይመስልህም? ቢሆንም ካንተ አላቅም። ግን እኮ ሚስት እንግዲህ ዳኒ እህትህ እንደዚህ ነች። እና የት እንዳለች አላቅም ነው የምትለኝ? አዎ አላቅም። በአቅማ ነግርህ ነበር። ምን ሆና ይሆን? ምንም አልሆነችም። ተረጋጋ። ወይ ደግሞ ደስ ብሏት ምናምን ነው የሚሆነው። ቆይ ምን አገናኘው ታዲያ? ብዙ ጊዜ ጥሩ ነገር ሲያጋጥማት ጠፋለች፣ መጥፎ ነገርም ሲያጋጥማት እንደዛው ጠፋለች። ኦኬ አይገርምም? አላቅም ነበር። አይዞ ዳንኤል፣ አሁን በደንብ አሳውቄያለሁ። ስለዚህ ምንም ማሰብ የለብህም። እሺ ምንም ግን መጨረሻቸው እየደረሰ ይመስለኛል። አልገባኝም። አንድ ሰርፕራይዝ ልንገርሽ። ምንድነው? ከዚህ ቤት ትወጣላችሁ። ማናችሁም ቢሆን ምንም ያህል ጊዜ የላችሁ። ግን ምን ያሳዝነኛል መሰለሽ? አንቺ በጣም ታሳዝኛለሽ። እኔ ነኝ የማሳዝነው? ቆይ ለምን? ለዚህ ቤት ለሰውየውም ለሁሉም ዋጋ ከፍለሽ መጨረሻሽ መጣል የምትለው ነገር ግን ለአንተ ራሱ ትርጉም ሰጥቷል። ግልጽ እኮ ነው። ይሄ ቤት የቲና ሆኗል። እኔ እኮ ሀገር አለኝ፣ ቤተሰብም አለኝ። የተሻለ ነገር ፈልጌ የመጣው እንጂ ወፍ ዘራሽ አይደለሁም። ግን የተሻለ ነገር አላገኘሽም። ይህም ቢሆን ያገኘሽው በድርቅናሽ። አግኝቻለሁ ብዬ የመጣሁትን አግኝቻለሁ። የተሻለ ማግኘት የሚጠላ የለም። ግን የኔ ብር ንጹህ ብር ነው። ቆሻሻውን ቢሆን ይገዛል። አትፈላሰፊ። ቆይ ግን እስካሁን ከቲና ስንት ብር ተቀብሏል? አላውቅም፣ ግን ብዙ ነው። አካውንት ውስጥ ግማሹ አለ? የለም። የግማሹ ግማሽ ሳለ ምንም የለም። አየህ፣ እኔ ካንተ የተሻለ ገንዘብ አለኝ። ያለ ይመስላል እንጂ የለህ። አሁን እኮ ሁሉ ነገር ሊያበቃ ነው። ብዙ ነገር የኔ ሊሆን ነው። ማመን ያለብህ አሁን ያለህንና ያለህበትን ብቻ ነው።
ታያለሽ። አብረን ስልኳ እኮ እምቢ አለኝ። ደጋግመህ ሞክርላት። ሞከርኩላት፣ አይሰራም። ቆይ አንተ አግኝተሃታል እንዴ? አይ እኔ ጭራሽ አልሞከርኩም። ካሌብ ተጣልታችኋል እንዴ? አልተጣላንም። ኧረ ታዲያ እንዴት? አውቀ የተኛም ቢቀሰቅሱት አይሰማም አይደል የሚባለው? ራሷ አውቃ ጠፍታ ወይ ካልደወለች ወይ ራሷ ካልመጣች እንዴት ልናገኛት እንችላለን? እሱማ ልክ ነው፣ ግን ምንም የለም። ምናልባት የፈለገችው ነገር ቅዠት እንደሆነ ስታውቅ ራሷ ትመጣ ይሆናል። ቅዠት ማለቴ የሄደችበት ቦታ ያየችው ነገር። አይ እሱ ሲያው ራሷን እያዳመጠች ይሆናል። አታስቀኝ ዳኒ እባክህ። ቲና ራሷን ብታዳምጥ እንደዚህ ትሆን ነበር? እኔ የማላውቀው ነገር አለ እንዴ? የለም፣ ሁሉንም ነገር ታውቀዋለህ። ወይ ደግሞ አንተ ራስህን አታዳምጥም ማለት ነው። አይ እኔ እንኳን አዳምጣለሁ። አየህ፣ ራሱን የሚያዳምጥ ሰው ሲኖር ጥሩ ነው። ምክንያቱም አንዱ ሲቆይ አንዱ ያቀነዋል። አየህ ዳንኤል፣ እንደዚህ ራሱን የሚያዳምጥ ሰው ሲኖር ጥሩ ነው። ምክንያቱም አንዱ ሲቆይ አንዱ ያቀነዋል። አዎ ልክ ነህ። ትሁት አንዴ ስልክ ታውሽኛለሽ? ቤት ብቻዋን ልትበላ? የምርህን ነው እንዴ? ኧረ አንተ አትጃጃል። ትሁት ይሄ ላንቺ ቀልድ ነው። እኔ ግን ይሄን ለማግኘት በጣም ብዙ ለፍቻለሁ። በከንቱ ለፋ አይደል? እኔ ይሄንን ካጣው ህይወት የሆነችን ሴት ነው ማጣ። ኧረ ተው አንተ። ቆይ በሰው ንብረት እቅድ ታወጣለህ እንዴ? ትሁት ከተረዳሽኝ ተረጂኝ። እኔ ማግባት እፈልጋለሁ። ለሱ ደግሞ ገንዘብ ያስፈልገኛል። ትክክለኛ ያልሆነ ቦታ ነው ገንዘብ እየፈለግ ያለው። እንደዚህ አትበይኝ። የጠየከኝን ነው የመለስኩልህ። ቆይ ግን ምንድነው የምነግርሽ ነገር ምንም ያላሳሰበሽ? ለምን ያሳስበኛል? አንቺስ እሺ ቆይ የእነሱ መውደቅ ያሳስበሻል? የሚያሳስብ ነገር ስለሌላ አያሳስበኝም። ቆይ ምንድነው ነገሩ? ትንሽ ሚስጥርን ስላካፈልከኝ አዝኜ ነገርኩህ። አትጃጃል። ውጤቱን ስታይ ልክ ነበርክ ትይኛለሽ። ለማንኛውም ለስልኩ በጣም አመሰግናለሁ። እንዴት ነሽ የኔ እናት? ደህና ነኝ። እንዴት ነህ? እኔ ደህና ነኝ፣ ግን ድምፅሽ ጥሩ አይደለም። ዳኒ ሰልችቶኛል። በደወልክ ቁጥር የምትነግረኝ የማይጨበጥ ተስፋ ሰልችቶኛል። የኔ እመቤት በእናትሽ እንደዚህ አትበይ። ሁሉም አልፎ ስነግርሽ ለእኔ ነው የምታዝነው። ባዝንልህ ደስ ባለኝ፣ ግን መታዘን ያለበት ለእኔ ነው። ለእኔ እሺ? እሺ ቆይ እኔ ፍቅር ምን ላድርግ? አሁን እኮ የምነግርሽ ነገር ስላልሆነ ነው። እሺ አሁን ለምን ነበር የደወልከው? የኔ ፍቅር ምን ሆነሻል? አንቺ ጋር ለመደወል ምክንያት ያስፈልገኛል እንዴ? ዳኒ እኔ እኮ እወድሃለሁ። ግን አውቃለሁ፣ ተገናኝተን እናወራለን። እሺ እሺ እወድሻለሁ። እንደምትወዳት ንግግር ያስታውቃል። አዎ ታውቃለህ፣ ለእሷ ስል ክብሬን፣ ማንነቴን እና እኔ ሰውነቴን አጥቻለሁ። የሚገርም አገላለጽ ነው። ቆይ ለምን አታስተዋውቃል? ማለት ያንተ ቤት ምን ችግር አለ? እሱስ ልክ ነው። አየህ ዳኒ፣ ሴት ልጅ ቤተሰብን ስታስተዋውቃት በአንተ ላይ የበለጠ እምነት ይኖራል። እውነትህን ነው፣ አስተዋውቃቸዋለሁ። እሺ ዳኒ፣ ቀድመህ ግን ንገረን፣ ተዘጋጅተን እንጠብቃት። እሺ እሺ ካለ እንዴት አደረክ? የባለፈውን ነገር የትኛውን ነገር አባዬ? ተው እንጂ ያ ሁሉ ተመካክረን እኮ። ምንድን ነው አባዬ? የፍቅር ጓደኛ መያዝ ይኖርብሃል። የፍቅር ጓደኛ እንዴ? አመረርከው እንዴ አባዬ? ቆይ እየቀለድኩ ነበር የመሰለህ? ለራሳችን እኮ ብዙ ጭንቀት አለብን። ምንም የሚያስጨንቅ ነገር አለ? ምንም የሚጨንቅ ነገር የለም አባዬ። የነገሮች መጨረሻ ያስጨንቀኛል። ምንም አስጨንቅ፣ አትጨንቅ። አልወሰለትን
አልሰረቅን። የወሰለተ ይጨነቅ። አይ ቲና የምትገርም ፍጥረት ነች። ይሄን እንዴት እንደምሸጠው እንዴት የራሷን እንደምታደርገው እያሰበች ነው። ዳኒን ትታ ባካቶ የእሷ አለመሆኑን ስታውቅ ምን ሊፈጠር እንደሚችል ብቻ ሳስበው ያስቀኛል። እሱ አይደል እንደ እኔ የሚያስጨንቀኝ? እሱ ላይ አጓጓ አይገባም። ፍቅረኛ ያዝ፣ ያልኩህን አስበበት። እኔ ከማመጣልህ ብዬ ነው። ጭራሽ አንተማ ትሁትን ነበር የምትድርልኝ። በፍላጎትና በምርጫ ጣልቃ አልገባም። ግን ትሁት ልቧ የሚያምር ሴት ናት። አጋጣሚ እኛ ቤት መታ ሰራተኛ ባትሆን ምን ያንሳታል? አመረርከው እንዴ? አላመረርኩትም። የጠየቀኝን ነው የመለስኩልህ። ይልቅ አንዷን ጥሩ ሴት አምጣ። በዚህ ያልዳንን ደግሞ ሌላ። አባዬ ሴቶች በጣም ከባድ ፍጥረቶች ናቸው። አዎ፣ ግን እኮ ብዙ መልካም ሴቶች አሉ። እሺ ዳኒ፣ በእሷ ጉዳይ ላይ ማሰብ የለብህም። ይልቅ ለምን አንተ ፍቅረኛህን አምጥተህ አታስተዋውቀንም? በጣም ጥሩ ሀሳብ ነው ዳኒ። ለምን ይዛት አትመጣም? ያውም እዚህ ነው ማመጣት። ቲና እኮ ፍቅረኛ እንዲይዝ አትፈልግም። እንደ ህፃን ነው የምታየኝ። ቁም ነገሩ የእሷ እይታ ሳይሆን አንተ ህፃን አለመሆንህ ነው። እህት ሆና እንደዚህ የሆነች ሴት ገጥማኝ አታውቅም። ታውቅ የለ እንዴት እንደምትሆን። ምን ችግር አለው? ቲና እንደሆነ የለችም። ምን እንደማደርጋት ግራ ገብቶኛል። እናንተ ጭራሽ አምጣት ትሉኛላችሁ። ይሄ እኮ የእህትህ ቤት ነው ዳኒ። ያው እሱማ መምጣቷ መች ይቀራል። ቃል እንገባለን ዳኒ። ባይሆን ለቲና ምንም ነገር አልነግራትም አደል? እንዲ አባዬ። በጣም ጥሩ፣ አታስብ። በሚገባ እናስተናግዳታለን። እየመራችሁ ነው? እኔም እኮ ቤተሰብ መከበሪያ ነው ብዬዋለሁ። ልክ ነህ። በሚገባ መከበሪያ ነው። እንግዲህ ልጅ ዳኒ እንጠብቃለን። እሺ እሺ። ይቅርታ የኔ እናት። እኔ አሁን እንሂድ በቃ። ወዴት? የሆነ ቦታ። ያ ያልከኝ ስራ ተሳክቶ ነው? ምንድን ነው በእናትህ? ምን መሰለሽ፣ አሁን አልነግርሽም፣ ሚስጥር ነው። እኔማ አልሄድም። ሰርፕራይዝ አይገባሽም እንዴ? ማን ሰርፕራይዝ አድርጎኝ? እሺ አሁን ሹርኔሽን ተይና እንሂድ እኮ። ንገረኛ። የት ነው? እህቴ ቤት። ባለቤቷንና አባቷን ላስተዋውቅሽ። ኧረ እኔ አልሄድም። ለምንድን ነው የማትሄጂው? እንዴ ዳንዬ፣ እኔ አልተዘጋጀሁም፣ አልሄድም። ስሞትልሽ ሄዱዬ። አትሙት፣ ግን አልሄድም። እኔ እኮ እዛ እሄዳለሁ ብዬ ተዘጋጅቼ አልመጣሁም። እሺ ቆይ ላመጣት ወጥቻለሁ ብዬ ባዶ ልግባ? እኔ ልፈርብሽ እንዴ? ሳትነግረኝ ነው እንዴ ለእነሱ የምትነግራቸው? እኔማ መቼም ቤት ትይኛለሽ ብዬ አሰብኩ። ዳንዬ በእናትህ አታስጨንቀኝ። እኔ መቼም ቤት ትይኛለሽ ብዬ አሰብኩኝ። አረ ዳንዬ አታስጨንቀኝ በእናትህ። አንቺ አትጨነቅብኝ። እኔ ባይሆን እንሂድ። ቆይ ግን አባዬ፣ ምን ሆኜ ነው እዚህ ቤት አምጣት ያልኩት? ጥሩ ነው። እስኪ እሺ ቆይ አይተናትስ? ጥሩ እርግብ ከሆነች ጎጆን ቀንስላታለን። አልገባኝም። ጥሩ ሴት ከሆነች እንወስዳታለን። አባዬ ጤነኛ ነገር? አምኝም። እስኪ እናያለን። ይሄ ትክክለኛ የመልስ ምት ነው እንዴ? እሱማ እንደዚህ ቢሆን ያብድ ነበር። የሚፈለገው ማበደው አይደል እንዴ? እንዴት እንደሚወዳት እኮ ብታይ አባዬ። አንተም እኮ እንዲህ ሳትሆን በፊት ተወዳት ነበር፣ ግን ጉድ ሰራች። ስለዚህ ሚስትህን እኮ ነው የነጠቀ። የነጠቀ ሴት ከሆነች አንተም ከሱ ትሻላለህ። አረ በፈጠረህ አባዬ። በቃ እንግዲህ የተሻለውን ነገር ስነግርህ እሺ በለኝ። ለማንኛውም ያፈጣጣ ያምጣትና እስቲ የሚሆነውን ነገር እናያለን። ቱት ምሳ አዘጋጅ። አዘጋጃለሁ። ዛሬ ትልቅ እንግዳ ይመጣል። እንግዳ? አዎ፣ የዳኒ ልጮኛ ትመጣለች። ምን? ምን ታደርጊዋለሽ? ማለት ደፍሮ ላይ መጣት ነው? እሱ ጋር እኮ ድፍረት ምናምን ቀርቷል እኮ። ማለት እንዴት? ቲና ያው ቲና የለችም አይደል?
አይናችን እያየ ድብቆሽ ይጫወታል አይደለ? ምን ይደረግ? እሺ በቃ ካሌብ፣ ለማንኛውም አቀራርባለሁ። አሪፍ አሪፍ ነው። አመሰግናለሁ ቱት። ሰላም ቁጭ በል። ኧረ ቁጭ በይ አንቺ። እሱ የእህቴ ባል ነው፣ እሳቸው ደግሞ የእሱ አባት ናቸው። ያው ለእኔም አባት ማለት ነው። ስምሽ ማን ነው የኔ ልጅ? ኤደን እባላለሁ ጋሽ። ኤደንዬ ስላገኘንሽ ደስ ብሎናል። እምቢ ብላኝ በመከራ ነው ያመጣሁት ጋሽ። ለምን የኔ ልጅ? አይ ስላልነገረኝ ነው፣ ድንገት ሆኖብኝ ነው። ዳኒ በጣም ይወድሻል። ስላንቺ አውርቶ አይጠግብም። እስኪ ንገራት አባዬ። ትንሽ አይናፋር ነች። ታስታውቃለች። ሴት ልጅ አፈር ስትል ነው። ጥሩ ልጅ አግኝተሃል ዳኒ። አመሰግናለሁ ጋሼ። ደግሞ ሰርጉን ቶሎ ጥራን እሺ? ይችን የመሰለች ልጅ እንዳታመልጥ። እኔን ትታ ወዴት ትሄዳለች ብላችሁ ነው? ጋብቻ እኮ አስበናል። ያው አንዳንድ ነገር አልሟላላችሁ ስላለን ነው። ያው ትልቅ ነገር ካላሰባችሁ ትዳር በረከት ነው፣ ስትገቡበት ይሞላል። ብዙ አትጨነቁ። እኔም እንደዛ ነው የማስበው። ዳኒ ግን ትልልቅ ነገር ነው የሚሆነው። እሷ ልክ ናት። ሴት ልጅ እኮ ብልህ ናት። እንሂድ አይደል? ተጫወት እንጂ። አይ ጋሽ እንሂድ፣ ሰዓት እየረፈደ ነው። ባይሆን ሌላ ጊዜ እመጣለሁ። እኛም እናመሰግናለን። ሰላም ዋሉ። ምን ሆነሻል? አኩርፈሻል። ያስቀየሙሽ ነገር አለ እንዴ? እነሱ አላስቀየሙኝም። አንተ ግን እያስቀየምከኝ ነው። እኔም እየሰለቸኝ ነው። ለምን? ሰምተዋል አይደል? ሰውየውን ለትዳር ሀብት አያስፈልግም ምናምን እያለ ሲያወራ። በእነሱ ጊዜ ባይሰራም እኮ ስለሚኖሩ ነው። እንደዛ ነው? እንደዛ ነው የሰው ምክር የምትረዳው? እንደዛ አይደለም የኔ ፍቅር። አንቺ እኮ ያልተረዳሽው ነገር አለ። ቆይ እኔ ከአንቺ ጋር መኖር እድሜ እንደሆነ አታውቂ? ምንድነው የምታወራው? የምታወራውን ነገር እንኳን አስታርቅ እንጂ። ቆይ እሺ፣ አንቺ ካልተረዳሽኝ ማን ይረዳኛል? ስማኝ፣ ይኸውልህ ሄዱ፣ አንቺ ራሱ ስሚኝ። እኔ አንተን መስማት ሰልችቶኛል። ነገሩ በዚህ የማይስተካከል ከሆነ ግን በጣም እየሰለቸኝ ነው። አውቃለሁ። በቃ ትንሽ ጊዜ ነው፣ ታገሽኝ። አንተ ጋር ትንሽ ስንት ጊዜ ነው ዳኒ? ብዙ አመት እኮ ጠበቅኩ። ሴት ነኝ፣ ብዙ ነገር ያሳስበኛል። እሺ አሁን ግን ሁሉም ነገር አልቋል። አልቋል የሚለው ቃል ማለቂያውን አፈቀኝ። እመኚኝ፣ በአሁኑ ሁሉም ነገር ያልቃል። እንዴ ምን ልትለኝ ነው ደግሞ አባይ? ምን ልትለኝ ነው ካልከኝ ምን ልልህ እንዳሰብኩ ገብቶሃል ማለት ነው። አልገባኝም። ጥሩ እርግብ ትመስላለች። በህግ አምላክ አባዬ። አንተስ እያያት አልነበር? ኧረ አላየኋትም። እሱ ሳይታታል። አባዬ ተው፣ እማይሆን ነገር አታውራ። ያላሰብከውና ያልጠበቅከው ነገር ሁሉ ይገባኛል። እንዴ ቆይ አባዬ ምን ነክቶ ነው? ምንም አልነካኝም። አንደኛ ጥሩ ሚስት ሳትንከራተት ይመጣልሃል። ሁለተኛ ቆንጆ በቀልም ነው። አልፈልግም። አትድረቅ እንግዲህ። እውነትህ መሆኑን እየተጠራጠርኩ ነው አባዬ። እንዴ የሰው ሚስት እኮ ነች። ምንም ቢሆን እኮ እሷን ቢሆን ለሱ ፍቃድ አላት አይደል? እሱ ሚስትን ካሸነፈ አንተ ሚስቷን ልብ ማሸነፍ ትችላለህ። እሺ አባዬ ቆይ ቡና ይፈላ። አልፈልግም።
እኔ ምልሽ እንዴት አየሻት? ደስ የምትል የተረጋጋች ናት አይደል? ግን እናንተ ወንዶች በጣም ከባድ ናቸው ሲበዛ። አሁን እቺ የመሰለሽ ፍቅረኛ ያለ ከዚህ ጊንጥ ጋር የምትልከሰከሰው ምን ነው? ፈልጌው እኮ አይደለም። ፈልገውማ ነው ለራሷ ስል ነው አይደል? ቆይ እሷ ይሄን መርጣለች? ምን ነካሽ? ይህን እንዴት እነግራታለሁ? እና የመረጠችውን አታኖራትም? በኋላ ግን እንዳታመልጥ። ማምለጥ እንደ ቀልድ የምታወሪው ነገር አይደለም። በጣም ከባድ እንደሆነ አልገባሽም? ያለ ክብደቱ እንዲገባው የሚጠበቀው ላንተ ነው። ያኔን ተው። ለማንኛውም ግን ስለወደድሽልኝና ስላደነቅሽልኝ በጣም አመሰግናለሁ። ምክሬ እንዳትረሳ። ሰዓቱ እኮ ገና ነው። አዎ ገና ነው። ታዲያ ለምን ወደ ቤት አንሄድም? እንዴ ለምን? ቤት ምን ትሰራለህ? ምንም፣ እንደዚሁ ቡና ጠጥተሽ ተጫውተሽ ትሄጃለሽ። ደግሞ አባዬ ብቻውን ነው ያለው። ግን ድንገት ስንሄድ ችግር የለውም። አሁን እኮ ሁሉም ነው የወደዱሽ አልኩሽ። ስለዚህ አታስቢ። ኦኬ። ስለመጣሽ ደስ ብሎኛል። አዎ አባዬ፣ እኔም አባዬ ደስ ይለዋል ብዬ ነው ይዣት የመጣሁት። ተጫዋች የኔ ልጅ። እሺ አባባ። ልትጋቡ እንደምትፈልጉ ነግሮኛል። አዎ እሱ ፕሮሰሱን በጣም አበዛው እንጂ ባይገርምሽ ልጄ ሲያገባ በቂ ደሞዝ እንኳን አልነበረውም። ትዳር በረከት ነው። ልጆ ልክ ነው። አዎ በረከቱ ብዙ ነው። ለሰው ሁሉ ይተርፋል። ልክ ነው። ካልሆነ ግን አፋርቼ ቢሆን ልጄ ነው። ዛሬ አልደበረሽም አይደል? በጣም ደስ ያለኝ። አባዬ እኮ ሰው አያስደብርም። እኔ የምለው ቆይ እኔ ልካችሁ ምንድን ነበር ስታወሪ ነበር? ምን እናወራለን? አንተ ስፖርት ነው። ሰርጌን አቆየብኝ አልሽው እና ሌላ ምን የሚያጋጭም ነገር አለ? እሱም ቢካለ እደርሻለሁ ብሎኛል። ቆይ ምን አይነት ቀልድ ነው የሚቀልደው? እሺ ቆይ ዳኒ፣ ባገባ ምን ታደርጋለህ? ባልሽን ገድዬ አንቺን ወስድሻለሁ። ኧረ እባክህ አስበሽዋል? አንቺ ከሌላ ሰው ጋር ሆነሽ እኔ በጤንነት ስኖር? አንድ ከወደድክ ታዲያ ምንድን ነው የምትጠብቀው? ገንዘብ ነው ሄዱ። አንቺን የሚመጥንሽ ገንዘብ ምንም ሳይጎልብሽ ደልቶሽ እንድትኖሪ። የኔ ፍላጎት ከአንተ ጋር መኖር ነው። ባለን ነገር ደስተኛ ሆኖ መኖር። ህይወት እኮ ፊልም ላይ እንደምናየው ድሃ ሆነው ደስተኛ ሆነው እንደሚኖሩት አይደለም። ቆይ ምንድን ነው ድህነት? እኔም አንተም ከሰራን ይኸውልሽ ትዳር ውስጥ ከገባንም እኔ ነኝ ሰርቼ ማበላሽ። አንቺ ምንም መልፋት አይጠበቅብሽ። አንዳንድ ሴቶች ጥሩ ትዳራቸውን ይገፋሉ። አንዳንዶቹ ደግሞ ጥሩ ያልሆነ ትዳር ፍለጋ ራሳቸውን ያሰቃያሉ። ምን ያርጉ ብለን አባዬ? ይወስኑ። አንቺም በህይወትሽ ላይ ቢመጣ ወስኝ። ልጄ ህይወት እኮ ቀልድ አይደለም። እሱማ አሁን እቺ ልጅ ካሁን ያገባኛል ብላ እየጠበቀች ነው። ነገሩ እሱም እኮ ይፈልጋል አባዬ። እኮ በእኔ ገንዘብ ችግሩ እኮ እሱ ነው። እኔም የሚሰጠው ገንዘብ የለም፣ የሚሸጥ ቤት የለም። ሳያገባ ቀረበለኛ። ይታይሽ እንግዲህ እቺን የመሰለች ልጅ የሰው ሀብት በመጠበቅ ሊያጣት ነው። እሷም እኮ ቤተሰብ ታዋቂያለሁ ብላ አሁን የባሰ ተስፋ ታደርጋለች። እሱን እኮ ነው የምልሽ። ሴቶች ሞኝ ናቸው፣ ቶሎ ትታልላላችሁ። ብልጥና ተንኮለኛም ስትሆኑ እንደዛው ናቸው። እንግዲህ ፈጣሪ እርዳት። ካሌብ ስለ እህቴ ምንም አዲስ ነገር የለም? ዳንኤል እስካሁን ምንም አዲስ ነገር የለም። ምንም አትደዋወሉም እንዴ? ለእህትህ እያዳላ ነው። ፍርድህን አስተካክል። እኔ እያደለው አይደለም፣ ግን እንዴት አስቻለህ ብዬ ነው። እሷን ካስቻላት እኔ ለምን ያስችለኛል? ያስችለኛል። ግን ቆይ ምን ሆና ነው? ምንም የሆነችው ነገር የለም። አትደውልላት።
ቆይ ስትመጣስ እንዴት ነው አንተ አቀባበል? ብዙ እያሰብኩኝ ነው፣ ግን አልወሰንኩኝም። አልገባኝም። ምን አሰብክ? ይኸውልህ ዳንኤል፣ መከባበር የሌለበት ትዳር እንደኔ ትዳር አይደለም። ስለዚህ የመጀመሪያ አማራጭ ፍቺ ነው። ምን ልትፈታት? አሰብኩኝ እንጂ አልወሰንኩኝ። ተው ካሌብ፣ እንደዚህማ አታስብ። እስኪ እንዳላስብ አንድ ምክንያት እንኳን ንገረኝ። እሱን እሷ የገጠማትን ስትመጣ አውቀን ብንወስን አይሻልም? እኔም እኮ አሰብኩኝ እንጂ ወሰንኩኝ አላልኩ። እመለሳለሁ። መጣሁ ካሌብ። እኔ እኮ አባዬ ግራ የሚገባኝ ሁሉ ጊዜ ስለ ቲና የሚጨቀጭቀኝ ነገር እኮ። እያገኛት ይሆናላ። እሱማ ያገኛታል እንጂ ምን ይሆናል? እና ምን አልከው? ያው ስትመጣ እንደምንፋታ ነገርኩት። ስለዚህ ቀድማ መታ እንፋታ ነው የምትልህ? ትበለኝ። በእኔ ስም ምንም ነገር እንደሌለ እቤቱም እንደማይሆን ስታቅ የተናገርኩበትን አፌን ይዝጋው ነው የምትለው። የሚገርም ነው። ቆይ ግን ለዛች ልጅ ለምን ስልክ አልደውልላት? ምን ታደርግልናለች? ሞኛቱን ትጠቅመናለች። አንተ ባለበት ትምጣ። ቆይ ግን እኔ ግራ የሚገባኝ መታ ምን ላወራት ነው? አንተ ወጣት ነህ፣ እኔ አርጅቻለሁ። ነው ወይስ በእኛ ጊዜ የነበረውን የማስመጫ ዘዴ ድንገርህ? አባዬ አንተ ትቀልዳለህ። አልቀለድኩም፣ እውነቴን ነው። በእነሱ ስራ አንጀት ካረረ የመጣልህ ጥሩ እድል እቺ ሴት ናት። እንዴ አባዬ ተው እንጂ። እኔ ይህ ነገር ምንም እያማረኝ አይደለም። ሁሉ ነገር መጀመሪያ ጥሩ እንዲሆን አትጠብቅ። በዚህ ደግሞ አትሸወድ። እና ደውለህ ምን ልትላት ነው? ቲናን ስታገኛት ሁሉ ነገር ጥሩ ነበር። በኋላ ነው ሁሉ ነገር እየተቀያየረ የመጣው። እና ቆይ ምን ልትላት ነው? ብቻ ተረጋጋና ተቀመጥ። እሷ ስትመጣ ማደርገውን አውቃለሁ። እሺ እኛም አልነገርነው፣ ዝም ብለን የደወልንልሽ። ተደጋጋሚ ልደውልለት እስኪ። እንጫወት እንጂ በኋላ ደውይለታለሽ። ስራ እንዴት ነው? ከሁላ በጣም ቆንጆ ነው።